ቴምሮች ሳር ቤትን በጣም ነው የምትወዱት። ቢሮአችሁ ሳር ቤት፣ የምትገነቡት ሳር ቤት፣ የምታስተዋውቁት ሳር ቤት፣ የምትሸጡት ሳር ቤት የሁላችሁም ጥያቄ ነው። ታዲያ ከሳር ቤት ውጪ ታዲያ የት እንገንባ? የት እንሽጥ? የት እንቀመጥ? የት ቤት እንስጣችሁ? አሁንም ያው ሳር ቤት ላይ ነው ያለሁት። በተመሳሳይ ቢሮአችን ኤሪያ ላይ ሳር ቤት አካባቢ በድጋሚ ላልሰማችሁ አፓርትመንት ቤቶችን እየሸጥን ነው። ሲቀደም ሳስተዋውቅ የነበረው በ5 ሚሊዮን 700 ሺህ ብር ባለ 2 መኝታ ቫቲካን ኤምባሲ ዝቅ ብሎ እየሸጥን ነው ብዬ ያልኳችሁ አልቋል። አሁን ላይ ባለ 2 መኝታ ሆኖ 106 ካሬ የሰራተኛ ክፍል ያለው በ7 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 3 መኝታው 139 ካሬ የሰራተኛ ክፍል ያለው በ9 ሚሊዮን 900 ሺህ ብር ሙሉ ክፍያ እየሸጥን ነው። ያው ባለ 5.7 ያመጣችሁ የ7.5 ሚሊዮን ብር አለ። ልብ በሉ ይሄ 100% የምትከፍሉ ከሆነ ነው። አይ ኢክራም አንችልም ቀስ እያልን ነው ምን ከፍለው ካላችሁኝ ደግሞ ሌላ ዋጋ፣ ሌላ አከፋፈል መንገድ፣ ለቀቅ ያለ አከፋፈል መንገድ አዘጋጅተንላችኋል። ቦታው ሳር ቤት ነው። ነፋሻማ ቦታ፣ ለመኖሪያ ምቹ የሆነችው የዲፕሎማቶች መገኛ፣ የአፍሪካ ህብረት ዋና መቀመጫ፣ የብዙ ኤምባሲዎች መገኛ የሆነችው ሳር ቤት ላይ ነው። ለአከራዩ እንኳን ብትሉ በዶላር ነው የምታከራዩበት። እመኑን አዲስ አበባ ላይ የትኛውም ሪል ስቴት ቼክ ብታደርጉ ከዚህ የተሻለ ኦፈር፣ ከዚህ የተሻለ ሎኬሽን አታገኙ። ተጠቃሚ ሁኑ። ያው ቴምር ሪል ስቴት ሁሌም ለእናንተ የተሻለ ፕሮዳክት ነው ይዞላችሁ የሚመጣው። ባይ ባይ።